ባለፈው ሳምንት እንግዲህ ከሙስና ጋር በተያያዘ በጣም ችግሮቹን አንስተን እየተወያየን ነበረ። በጣም አድካሚ አሰልቺና አታካች እንደሆነ ጉዳዩ ብዙ ኢትዮጵያውያኖች የተማረሩበት ጉዳይ እየተማረሩበት ያለ የመንግስታዊ ተቋም ይሁን ግለሰብ ተቋማት ሃይማኖታዊ ተቋማትን ጨምሮ በተለያየ ቦታ በአደባባይ ራሱ የሚሰሙ ችግር ሆኖ እየወጣ ያለበት ሁኔታ አለና እንደው ከዚህ ጋር በተያያዘ እንደ መፍትሄ አቅጣጫ ብለሽ የምታስቢው ነገር እንደው ይሄ ቢሆን እንዲህ ቢደረግ ክርስትናው በክርስትናው እንዳለ ሆኖ ግን ሀገራዊ ጉዳዮች ላይ እንደዚህ እንደ መፍትሄ አቅጣጫ የምታስቢያቸው ሐሳቦች ካሉሽ? ያው እንደ መንግስት የተቀመጡ ብዙ ስርዓቶች አሉ፣ ገደምቦች አሉ። ያው በየተቋማቱ ራሱ የሙስና ዳይሬክቶሬቶች አሉ። ሙስናን የሚከታተል ራሱን የቻለ ኮሚሽን አለ። ያው ስርዓቶቹ ተዘርግተዋል እንደ ሀገር። ስርዓቶቹ ግን ፈንክሽን ናቸው የሚባለው ነገር አጠያያቂ ነው። ለምን ስርዓቱ ለማጋለጥ ቢኬድ ራሱ የቻለ ኔጌቲቭ ኢምፓክት አለው። ስለዚህ አንድ ነገር ግን ለጄኔሬሽኑ እኛ እሱ ላይ ትንሽ ልቆይና ብዙ ከሄድኩኝ መነካካቸው ርዕሶች ስላሉ እዚህ ጋር ላቁምና እኛ ግን ለቀጣይ ትውልድ ምን ማድረግ አለብን የሚለውን እሱ ላይ አስምሬ ብሄድ ይሻላል። የቀጣይ ትውልድ አገራቸውን እንዲወዱ አጸያፊ ተግባር ሌብነት እንደሆነ ሌብነት አጸያፊ እንደሆነ ሰርቶ መቀየር ብቻ መኖር እንዳለበት አንድ ደግሞ የእግዚአብሔር ቃል ስንቀርጻቸው ይህ አጸያፊ ተግባር እንደማንተገብር እንደማይፈቅድልን ኮትኩተን ስናሳድግ ከቸርችም ዙሪያ ሲያድጉ በእኛም ዙሪያ ሲያድጉ እየመከርን ራሱ የቻለ ደግሞ ፖሊሲ ተቀርጾለት በትምህርት ቤት ቢሰጥ የሌሎች አገሮችን ደግሞ ተሞክሮ አምጥቶ በኢትዮጵያ ላይ እንዴት እነሱ ሙስናን እንዴት ገቱ እንዴት ሙስናን ሊያቆሙ ቻሉ የሚለውን ወስዶ ተሞክሮችን ደግሞ በሃይ ደረጃ ባሉ ኤጁኬሽን ላይ ትምህርት ቢሰጥ ከታችኛውም በህፃናቶች ላይ ትምህርት ቢሰጥ ስነ ምግባርና ጸረ ሙስና ያው ተጀምሯል ካሪኩለሙ አለ እሱ ትምህርት እየተሰጠ ከስርዓቱ እንዲወጣ ማድረግ ለምን ስርዓት ሆኖ ኖሯል ከላይ ከታች በሰንሰለት ተያይዞ ስርዓት ሆኖ እንዳውም ምን ይላል ሲሾም ያልበላ አው እኛ እሱን እየሰማን ያደግነው ሲሻር ይቆጨዋል ስለሚባል ይህ ስርዓት ሰዶ መጣ ሲሾም መኪና ይኖረዋል ቤት ይኖረዋል ባለሙያ ሆኖ ያልኖረው ሲሾም ይኖረዋል በዛን ሰዓት ምን ይላል ሰው ያው በቃ ሹመት ለሌብነት ተብሎ ነው የሚታሰበው ይህ ስርዓት ደግሞ ካው መገታት አለበት ሚቃወምም የለም በቃ እኮ እሱ ጎበዝ በርታ አወቀበት ነው እንጂ የሚባለው አወቀበት እሱ ጎበዝ በቃ እሱ ራሱ ቃው ቢወርድም አይቆጨውም ከስልጣን ቤቱን አግኝቷል መኪናውን ገዝቷል ኢኮኖሚውን አደራጅቷል ከመንግስት ስራም ከስልጣን የሚባረር አይቆጨውም እኮ ነው ምንለው አዎ በጣም እና ይሄ ምንድነው ስርዓት ነው እንዳልሽው ቅድም ስርዓት ዞሮኛ ኪስ ነው የተወሰደው ታዲያ አናቀውም ግን መንግስት አግባብ ይመስለው ለማህበረሰቡ አላግባብ የተወሰደ ብር ሌብነት ነው ስርቆት ነው እና እኛ ደግሞ እናበረታታለን ይሄን ደግሞ እኛ አበረታታ ነው ከኛ ማይንድ እንዲኮነ ለቀጣይ ጄኔሬሽን እንዲያበረታታ መፍቀድ የለብንም አጸያፊ መሆኑን ደጋግመን መንገር ከነገና በሄድንበት አጋጣሚ ምን ማድረግ አለብን ተገልጋዩ ሰብስበን እንዳይሰጡ ይሄ የዜግነት ግዴታቸው ነው እናንተ ግብር ትከፍላላችሁ ንቃተ ህሊና ማህበረሰቡ ላይ መፍጠር ግንዛቤ መፍጠር እናንተ ለነሱ ግብር ከፍላችሁ ነው ደሞዝ የሚሰጣችሁ እንዳሰጡ እጅ መንሻ አገልግሎቱ ማግኘት የናንተ መብት ነው ግብር መክፈል የናንተ ግዴታ ነው እያሉ ግንዛቤ መፍጠር ከዛ የሚሰጠው አገልግሎት በነፃ የሆነውን መንግስት ተቋም ላይ በፊት ለፊት በስታንዳርድ መለጠፍ ከዛ እያነበበ አገልግሎቱን በነፃ እየተገለገለ መምጣት እንዴ አንድ ፋይል ለመፈለግ የሚጠይቁት ስንት ነው የሆነ ቤቶች የሆነ ቦታ የሆነ ተቋም ባንጠራ ይሻላል
የሆነ ተቋም እስቲ ፋይል ፈልጉልኝ ስትይ አይደለም አገልግሎት ፋይል በሰው ነው ሰው የምታገኙ ኦርደር አዎ ታደርጊያለሽ። እና ስለዚህ ይህንን ይታወቃል። ነገር አሁን ለጄኔሬሽኑ ማስተላለፍ የለብንም። ይህ ስራ ተዘርግቷል። በእኛ ይብቃ። በቃ የሚቀጥለው ጄኔሬሽን ስራ የሚፈጥር የሚያሻግር እይታው ሰፊ የሆነ አገሩን የሚወድ ሌብነትን የሚጸየፍ አድርገን በካልኩለንም ቀርጸን እኛም ስናሳድግ በቤተ ክርስቲያንም ቀርጸን ስናሳድግ ቃሉን ስናስተምር አጸያፊ ተግባር መሆኑን ፖዚቲቭ አመለካከቱን እየቀረጽን ጄኔሬሽኑን መቀየር አንደኛ መንገድ። ሁለተኛ ደግሞ አገልግሎቱን የሚቀበሉ ተገልጋዮችን ግንዛቤ መፍጠር። ሶስተኛ ደግሞ የምንሰጠውን አገልግሎት በግልጽ መንገድ በነፃ መሆኑን መለጠፍ። ከዛ መብቱን የሚጠይቅበትን የህግ አካልን እንዴት መብቱ እንደሚጠይቅ ይህንንም በየመንገዱ በየአቅጣጫው ማስረዳት። ተንቀሳቃሽ ምስልን ያገዘ ቢሆን ደግሞ ማስረዳት። በዚህ ሰዓት ይህንን ምድራችንን ያስጨነቀ የሙስና የሌብነት ስርዓት እየተበጣጠሰ አቅም እያጣ ከዛ ይሄ ንጽህናን ይሄ የስራ ፈጠራን እድገትን እያደገ ፍትሃዊ የሀብት ተጠቃሚ እየመጣ ይሄዳል የሚል ሀሳብ አለኝ። በዚህ ይቀየራል የሚል እምነት አለኝ። አንድ ግንዛቤ በመፍጠር ሁለት ጄኔሬሽኑን በመቀየር ሶስት ደግሞ በየመንግስት ተቋማቱ የሚሰጡትን አገልግሎቶች በግልጽ ቦታ መለጠፍ በነፃ መሆኑን አገልግሎቱ እንደሚሰጥ መለጠፍ። አራት ደግሞ ህጋዊ አካሄዱን ጠብቆ ተጠያቂነት ሌባውን እንዴት ማድረግ እንዳለበት ያንን ስርዓት ማስተማር። በዚህ ወይ ሶሉሽን ይመጣል እንደ ኢትዮጵያ ነባራዊ ሁኔታ የሚል የግል ሐሳብ አለኝ። ጥሩ ተስፋ ነው። ጥሩ ተስፋ የሚሰጥ አቅጣጫዎች ናቸው። በተገቢ ሁኔታ ይሄን ቢተገበር አሁን የተነሱ ሐሳቦች ራሱ ቢተገበሩ ጥቂትም ወቅታዊም የሆኑ ምላሾች የምናገኝባቸው እድሎች ሰፊ ናቸው። እንዳልሹ ወጣቶች ላይ ተማሪዎች ላይ መስራት የሚቻልበትና በተለይ ተንቀሳቃሽ ዘመኑ የዲጂታል እንደመሆኑ መጠን በየመንግስት በእናንተ መስሪያ ቤት ውስጥ አንድ ሰው መጥቶ በተለያየ ቋንቋ ለ1 ደቂቃ ለ2 ደቂቃ የሚሆን ማስታወቂያ በቪዲዮ ተሰርቶ እዛ ቁጭ ብሎ ወረፋውን በሚጠብቅ ሰዓት የመጣበት ዓላማ ምክንያቱና ከዛም ቦታ የሚያስፈልገው ግዴታውና በዛ ቦታ ላይ ሊያገኝ የሚገባው መብቱን የሚገልጽ ነገሮች ምስል አገዝ በሆኑ መልኩ ተቀምጦ እንደዚህ አይነት ነገሮች አሁን እኮ ብትሄጂ አንድ ቦታ ብትሄጂ እንደው ግረ መንገዳችንን እናንሳው። ሄድሽ አንድ ጉዳይ ለማስፈጸም ወይ አንድ የራስሽን ነገር ለማድረግ ሄደሽ በዛ ቦታ ላይ በተገቢው ህጉ በሚፈቅድልሽ መንገድ ሄደሽ ካልተሳካልሽ ራሱ መፍትሄ ምንድነው የምታመጪው? በአሁን ሰዓት እውነታው መሬት የያዘው እውነታ ስናወራው ማለት ነው በጣም ከባድ ነው እኮ በጣም ከባድ ነው። እውነታው ይሄ ነው ማለት እማናስታመመው እውነት እሽሩሩ ሳንለው እውነቱን ካወራ ነው ይሄ ነው። አንቺም ማግኘት ፈልጌ በመጣ ማግኘት ካልቻልኩ ወይ አንቺ የምትሰጪኝን ካንቺ ማግኘት ያለብኝን ካልሰጠሽኝ ሌሎቹ በሚሄዱበት አቋራጭ ነው አንቺ ጋር መመጣው። ምንም ምርጫ የለኝማ። አይ ኖ አንቺን እንዲ ማረግ ወይ እዛ ቦታ ላይ ያለውን አካል እንዲ ማረግ አለብኝ ብዬ ብል በጣም አብዛኛው ደግሞ ተያያዥነት አለው የተሳሰረ ነው እና እንዲህ አይነት ውስብስብ ያሉ ሲስተሞችን የሚበታተንበት ይሄ በተለይ መዋቅር ደስ ይለኛል። አንዳንዴ ድንገት ከአንድ ቦታ ወደ አንድ ቦታ ሰራተኛ ተዘዋዝሮ ምናምን የሚበታተነው ነገር እሱ ትንሽ እንደውም የሚያረግበው ይመስለኛል። ሶ ግን ጠቅላላ ያለ መልኩ እቺን ሐሳብ ጠቅላላ አድርጊ መልእክት አስተላልፊና ወደ ሌላው ጥያቄ እንግባ። ከሙስና ጋር በተያያዘ በአጋጣሚ ስለ ሙስና ማንሳታችን በጣም በክርስትናው ዓለም ላይ አስፈላጊ ርዕስ መሆኑን ሴንስ እያረኩት ነው። መንግስታዊ ተቋም ውስጥ ብዙ የምንሰራ ክርስቲያኖች አሉ። ቢያንስ ይህን ሙስና ለመቅረፍ እኛ አንዱ ግንባር ቀደም ተዋናይ መሆን የምንችል ስለሆነ እኛ አርአያ በመሆን ይህንን ለህዝቡ አሰልቺ የሆነ ለህዝቡ የሚያንከራትት ህዝቡን ባዶ ራቁቱን የሚያስቀር አገልግሎትን በብር እየቀየረ ያለውን ይህንን ነገር ብንቀርፍ አንድ የመንፈሳዊ አገልግሎት ነው። መንፈሳዊ አገልግሎት ምንድነው? ወጥቶ ወንጌልን መስበክ ብቻ አይደለም።
በተሰማራንበት ስፍራ ታማኝ አገልጋይ ሆኖ አገልግሎትን መስጠት ነው። ይህንን ደግሞ ከኛ ይጠበቃል። እባካችሁ በስመ ክርስቲያን ይሆናችሁ ማናቸውም የመንግስት ተቋም ላይ ደግሞ የምትሰሩ ቢያንስ አገልግሎታችንን በጠራ ሁኔታ በታማኝነት ለአገልግሎት ተቀባዩ ለህዝቡ ብንሰጥ የሚል በዚህ አጋጣሚ መልእክቴን አስተላልፋለሁ። ይህንን ይመስላል። ከልብ አመሰግናለሁ ዶክተር እህት ባህር። ወደ ራሳችን እንመለስ። በጣም ሰፊና ትልቅ ርዕስ ነው ያነሳ ነው። ሌላ ጊዜ እንግዲህ በሰፊው ጥናትን ያማከሉ መረጃዎች በመያዝ ሞር የምናነሳው ይመስለኛል። የግድ መነሳት ያለበት ጉዳይ ነው። ትክክል ነው። ለሀገር አስጊ ነው። በጣም ሲስተሙ እንደ ምስጥ ነው፣ አናየውም። ድንገት ግን አገር ይጥላል። አይታይ። አገር ይጥላል። ለጥናትም ያስቸግራል። ጠቋሚም ይፈራል። ከእንደገና ግልጽ አውጥቶም ወደ ህግ ተቋም የሚያቀርበውም ይፈራል። ለምን ስርዓት ሆኗል። ተጠያቂነት የለም። ተጠያቂነትም ሹመት ሲጨመርላቸው ነው። እንደውም ሌባዎች ሹመት ይጨመርላቸዋል። ይሄ ነገር ለምን በቃ ሰው አድፍጦ እንዳይሰራ ቢያንስ እንዳይታገል ሸምቅቆ የያዘው ምንድነው? በቃ ጭራሹንም የተበረታታ ሲስተሙ የተዘረጋ ስለሆነ በጣም ኢምፖርታንት የሆነ አጀንዳ ነው። በእውነት እያነሳን እንደ ሀገር መፍትሄ መምጣት አለበት ተብሎ ከሚታሰቡ አንዱ ርዕስ ነው አሁን እያነሳን ያለነው። ግራ መንግስትን ያጋባ በቃ መንግስትን ያጋባ ግራ ያጋባ ህዝቡን ግራ ያጋባ እስከ ስር የሰደደ አደገኛ አጀንዳ ነው አንስተን እየተነጋገርን